እንዲህ አይነት ኃጢአት ክፋት መስራት አንፈልግም። እንዲህ አይነት ህልም የለኝም። ተግባሬም ይሄን አሳየም። እውነቱን ለመናገር ለዚህች አገር አንድነት ዋጋ ከፍያለሁ። ጥሩ ስራም ሰርቻለሁ። ባለውለታም ነኝ። ማንንም ቢል ባይል በግሌ ከአዴፓ ጋር የአማራ ዴሞክራሲያዊ ፓርቲ ጋር እንደተለያይታችኋል ይባላል፣ ሸውዳችኋል ይባላል፣ ስልጣን ቀምታችኋል ይባላል። በእርግጠኝነት የምነግራችሁ ከትናንት በላይ ዛሬ ኦሮሚያ ላይ ሆኜ ጎንደር ለምን እንዲሆነ ማርቆስ ለምን እንዲሆነ ብዬ ለመናገር ለመደመጥ ከትናንት በላይ ዛሬ መብት አለኝ። የሚሰማኝ አመራር ባህር ዳር ላይ አለ፣ ጅማ ላይ ለምን እንዲሆናል፣ ባሌ ላይ ለምን እንዲሆናል ብሎ የሚደመጥ የሚሰማ አመራር ባህር ዳር ላይ አለ። ዛሬ እስከሚገባ ምንም ችግር የለም በመካከላችን። ችግር ያለው ፌስቡክ ላይ ነው። ሶሻል ሚዲያ ላይ ነው ያለው። ግማሹን እየሳሉ ጀግና፣ ስንት ያልተነገረላቸው ስማቸው ያልተነሳ ጀግኖች አሉ። ከአማራ ወጣቶች ያልተነገረላቸው ምንድነው? ከአዴፓ ጋር ያገናኘን ምንድነው? ትናንት ያስተሳሰረን ጋብቻችን የአንድ ሰሞን ጋብቻ ነው። ማምንበት ማላፍርበት የኢትዮጵያ ሕዝብን አንድ ለማድረግ ከምንም በላይ ታሪክ ኃላፊነት የጣለብን ዛሬ መሪዎች በአማራና በኦሮሞ መካከል የተቀበረውን ፈንጂ ማምከን የኛ ኃላፊነት ነው ብለን እናምናለን። ሁለታችንም እነኚህ ትልልቅ ግንድ ህዝቦች አንድ ሆነው ሌላውን ኢትዮጵያዊም አቅፈው ወደፊት አምጥተው እቺ ሀገር ሰላም እንድትሆን ማድረግ አለባቸው። ዛሬ ሳይሆን ነገ ኢትዮጵያ ሰላም እንድትሆን እነኚህ ህዝቦች አንድ መሆን አለባቸው። ራሳቸው አንድ ሆኖ ሌላውንም አንድ ማድረግ አለባቸው ብለን በጽኑ እናምናለን። እኛም የአማራ አመራሮችም እናምናለን። ትናንት ስንስማማ በሆነ ወቅት ላይ የሆነ ነገር ሲቀየር ስልጣን እንደ ቅርጫ እንከፋፈላለን ብለን ተነጋግረን አናውቅም። እውነቱን ለመነጋገር ያጋመደን ያስተሳሰረን ፍቅር አይደለም፣ ችግር ነው። ችግር፣ ስቃይ፣ መከራ ነው ያገናኘን። እኛ እኮ ትናንት ስንገናኝ ነገ ስልጣን አግኝተን ፕሬዝዳንት እንሆናለን፣ ሚኒስትር እንሆናለን ህልም አልነበረንም። እኛ ሞተን እቺ ሀገር ከመፍረስ ትዳን። የምንጋፈጠው ስንጋፈጥ ሁላችንም ነፍሳችንን አስይዘን ነው፣ ገንዘብ አይደለም። ነፍሳችንን መተኪያ ያለላት ነፍሳችንን አስይዘን ነው እንጂ በሆነ ወቅት ላይ የሆነ በአጋጣሚ ሲገኝ አንዱ አንዱን ነጥቆ አንዱ አንዱን ቀድሞ እንዲህ አይነት የህፃን ጨዋታ ለመጫወት አይደለም። ነፍሳችንን አስይዘን ነው። መጀመሪያ ከተላላኪነት ራሳችንን ነፃ እናውጣ። ሁለተኛ ታሪካችንን አበላሽተን አንጥፋ። እቺ ልትፈርስ የተመሰቃቀለች ጫፍ ላይ የደረሰችን ኢትዮጵያ አድነናት፣ ብንሞትም እንሞት፣ ይሄን ደግሞ እንጋፈጥ ብለን ነው አንድና አንድ ሆነን የሰራ ነው የለፋ ነው። አልተናገርንም እኮ ብዙ ነገር አለ፣ ብዙ ያልተነገሩ። የዛሬ አመት ነገሮች እንደዚህ ሲቀየሩ አንዳንድ ዛሬ አለቆቻችን ዛሬ የሆነ ነገር ትዝ አለኝ፣ ሰው ሞቶ ሐውልት ላይ የሚጻፈው አንድ ጥቅስ ሩጫዬን ጨርሻለሁ የሚል። እኔ ዛሬ እንኳን ብሞት አይቆረቆረኝም። ዛሬ ብሞት አጽሜ በሰላም ያርፋል፣ አይቆረቆረኝም ያሉ ሰዎች ጭምር ነው ዛሬ በህይወት። እኛ እኮ ዛሬ በእውነት
የኢትዮጵያ ንጹህ የኢትዮጵያ እናቶች ጸሎት አቆሞን ነው እንጂ ዛሬ ላይ መድረስ የሚገባን ሰዎች አልነበርንም እኮ። ትርፍ ህይወት ነው እኮ እየኖርን ያለነው እኛ። ትርፍ ህይወት ይሄ ነው። ዛሬ ለስልጣን ሮጠን አንተን ቀደምከኝ የለም። በእኛ መካከል በማንኛውም ጉዳይ ላይ ሹመት የሚባል ይታወቃል። እዚህ ሀገር ስንት ሚኒስትር መስሪያ ቤት ነው፣ ስንት ባለስልጣን ነው፣ ስንት ኮሚሽን ነው ይታወቃል። ከሁላችን ንግግር፣ ምክክር፣ እውቅና ውጭ አንድ ግለሰብ ማንንም የሾመ ሻር የለም። ተነጋግረን ነው የምንሰራው። ተወቃቅሰንም ቢሆን ሰክነን እየተነጋገርን ነው አብረን እየሰራን ያለን። ነገም እየተነጋገርን አብረን እንሰራለን። እየተወቃቀስን መነጋገር በሚገባን እየተነጋገርን አብረን እንሰራለን። ሩጫችን ለዚህ አልነበረም፣ አገርን ማዳን ነው የነበረው። ለዚህ ደግሞ ሰርተናል። ዛሬም አብረን እየሰራን ነው። ምንም ነገር የለም በመካከላችን ምንም ነገር። ሁለተኛ እኛን እንዳው የቁማር ጨዋታ የምንጫወት መስሏቸው የሚያራግቡ ሰዎች እኛ እድለኞችም ነን። እኛም ማናቃቸው የኢትዮጵያ ሕዝብ ዘርን፣ ማንነትን፣ ሃይማኖትን ሳይለይ እውቅና ሰጥቶናል፣ ፍቅሩን ሰጥቶናል፣ ክብሩን ሰጥቶናል። በተለይ የኢትዮጵያ እናቶች እንደወለዷቸው ልጆቻቸው ከኛ ጋር አምጠው ለኛ በየጓዳው ጸልየውልናል፣ አልቅሰውልናል። ይሄ ውለታም አይገባል። ለዚህ ዋጋ ማንሰጥ ተራዎች አይደለንም። ክብር ለሚሰጠን ክብር መስጠት እናውቃለን፣ ይገባናል። ውለታ ብሶ